ስለ ፌሚኒዝም እና ስለ ፖድካስቱ አስተያየት ስጥ ብላችሁኝ ነበረ። ከዛ በፊት ግን ሜንስ ሜንታል ሄልዝ መንዝ ስለሆነ አንድ ነገር ልበል። የወንድ ልጅን የአእምሮ ጤና የሚያውቁ ሁለት ነገሮች አሉ። የመጀመሪያው ፋይናንስ ነው። ሶሳይቲ ወንድ ልጅን ሲያሳድገው ፕሮቫይደር ነህ ብሎ ስለሚያሳድገው ካደገ በኋላ ወርዙን የሚለካው እጁ ላይ በሚገባለት ገንዘብ ነው። ይሄ ግን ልክ አይደለም። እጃችሁ ላይ ያለው ገንዘብ በዛም ማነሰም ስለናንተ ምንም የሚናገረው ነገር የለም። የፌሚኒዝም ሐሳብ የተሸነፈ ሐሳብ ነው። ፖድካስቱን በእርግጥ አላየሁትም፣ ግን ቅንጭብጭቡን እንዳየሁት ልጁ ሐሳቡን ለመግለጽ እጅግ ተቸግሮ ነበር። ይሄ ደግሞ የፖድካስት አቅራቢዎቹ ችግር ይመስለኛል። ልጁ ሐሳቡን መግለጽ እንደማይችል እያወቁ አቅርበው የልጅቷ ሐሳብ አሸናፊ እንደሆነ ለማሳየት የሞከሩበት መንገድ በጣም አስቂኝ ነው። ኤኒ ታይም እዛ ፖድካስት ላይ ቀርቤ ልጅቷን ለማስተማር ዝግጁ ነኝ። ከፈለገች ባርኔጣዋን አርጋ ትምጣ። ባርኔጣዋን አስወልቄ ነው ወደ ቤት መመልሳት። የሷ ሐሳብ እኔ በተቀመጥኩበት የፌሚኒዝም ሐሳብ መሸጥ ከቻለ እኔ ለየትኛውም የቻሪቲ ኦርጋናይዜሽን እሷ ለምትፈልገው 50,000 ብር እሰጣለሁ። አጋሪዮዝን ፎሎ አርጉ።